ኢትዮጵያ ውስጥ አንድ ዜጋ 2000 ብር ሲያገኝ የኢትዮጵያ መንግስት 15% ይወስዳል። ኬንያ ግን እስከ 28000 ብር ድረስ የኬንያ መንግስት አይወስድበትም። ኢትዮጵያ በተለይ ከአፍሪካ ከምስራቅ አፍሪካ ደሞዝተኛ በከፍተኛ ታክስ ከምታደርግ አገር አንደኛ ናት። ከኬንያና ኢትዮጵያ ኦልሞስት ተመሳሳይ ጂዲፒ ነው ያለነ። እነሱን እንኳን ስትመለከቺ ኢትዮጵያ ውስጥ አንድ ዜጋ 2000 ብር እና ከ2000 ብር በላይ ሲያገኝ የኢትዮጵያ መንግስት 15% ይወስዳል አይደለ? ኬንያ ግን እስከ 28000 ብር ድረስ የኬንያ መንግስት አይወስድበትም። ከ28000 ብር በላይ ሲያገኝ ግን ከ10% ይወስዳል። እኛ ጋር የኢትዮጵያ መንግስት 14000 ብር 14000 ወይ 14500 ብር ስታገኝ ወይ ከዛ በላይ ስታገኝ 35% ይወሰዳል። ኬንያ 960000 ብር ስታገኝ ነው በወር 35% የሚወሰደው። ከዛ አኳያ ስታይ አይ ቲንክ እዚህ ጋር በተመጣጣኛ ሆነ የታክስ የመጣል አዝማሚያ ነው ያለው። ከነዚህ አኳያ ስትመለከቱ በተለይ በደሞዝተኛው አካባቢ ላይ ያለው ነገር እንደገና መታየት ያለባቸው ነገር